ሰላም ጤና ይስጥልን። ይህ የሲቲዝንሺፕ ኤዱኬሽን ከሲቲዝንሺፕ አካዳሚ በቲቸር ሙሉጌታ ግሬድ 7 ቻፕተር 1 ፓርት 1 ላይ እንገኛለን ማለት ነው። ተማሪዎች እንግዲህ በዚህ ክረምት ወቅት ሲቲዝንሺፕን ከቲቸር ሙሉጌታ ጋር ስትማሩ ትከርማላችሁ ማለት ነው። ሸር፣ ሰብስክራይብ እና ኮመንት ማድረግ እንዳይረሳ። ቀጣይ ልሰራላችሁ የምትፈልጉትን ኮመንት ላይ ታስቀምጡልኛላችሁ ማለት ነው። ሌታስ ጎ ቻፕተር 1 ሲቲዝንሺፕ ኤዱኬሽን እንግዲህ 7 ቻፕተሮች ያሉ ሲሆን የመጀመሪያው ቻፕተር ሲቲዝንሺፕ የሚል ይሆናል ማለት ነው። ዛሬ የምናየው የሲቲዝንሺፕ እና ሲቲዝንሺፕ ኤዱኬሽን ምን ማለት እንደሆነ እናያለን ማለት ነው። ሲቲዝን እና ሲቲዝንሺፕ ልዩነታቸው ምንድን ነው? ከዛ በመቀጠል ደግሞ ዘ ኤሴንስ ኦፍ ሲቲዝንሺፕ የሚሉትን በፓርት 1 እናያለን ማለት ነው። ቀጥታ ወስዳችሁ እንግዲህ ወደ ቻፕተር 1 ነው ማለት ነው። as you maybe recall your lower grade level, you have learned about moral education and the value of that makes of good citizenship። እንግዲህ ከዚህ ከሰባተኛ ክፍል በታች እንግዲህ ስድስተኛ ክፍል ላይ ስለ ሞራል ኤዱኬሽን ተምራቸዋል። ያ ማለት ስለ ግብረ ገብ ተምራቸዋል ማለት ነው። ስለ ጥሩ ዜጋ ባህሪያቶች ምን ናቸው? ያ ማለት ምዕራፍ 1 ላይ የጥሩ ዜጋ ባህሪያት የምንላቸው ሐቀኝነት፣ ታታሪነት፣ ጀግንነት የሚሉትን ተምራቸዋል። በዚህም ደግሞ ዜጋ ማለት ምን ማለት እንደሆነ ትማራላችሁ ማለት ነው። 1.1 citizenship. In this section we will be teach about the essence of citizenship. They are characters of good citizenship and significance of good citizenship። በዚህ ርዕስ ላይ ወይም ደግሞ በዚህ ዩኒት ላይ እንግዲህ ስለ ጥሩ ዜጋ ጠቀሜታዎች፣ ባህሪያቶቹ የምናይ ይሆናል ማለት ነው። however before diving into each section you will be try discuss the following based on your prior knowledge. what you understand when you say citizenship ሲባል ለእናንተ ምን ማለት ነው? እንግዲህ is there any difference between citizen and citizenship? ዜጋና ዜግነት የሚል ልዩነት አለው ብላችሁ ታስባላችሁ? እንግዲህ እነዚህን ጥያቄዎች ለመመለስ ከዚህ በታች ያሉትን ኖቶች እንይሲ። the essence of citizenship ዜግነት ስንል ምን ማለት ነው ካልን፣ ዜግነት ማለት it is refers to a memberships of full memberships of the state የአንድ ሀገር ሙሉ አባል መሆን ዜግነት ልንለው እንችላለን ማለት ነው። there is difference between citizen and citizenship ልዩነት አላቸው ነው የሚለው። አዎ ልዩነት አላቸው። ዜጋና ዜግነት ልዩነት አላቸው። ከስማቸው እንደምንረዳው ልዩነታቸው ምንድነው ካልን፣ ሲቲዝን ስንል it is a person who has specific right and responsibility under the law። ዜጋ የምንለው በህግ ላይ መብትና ግዴታ የተገለጸ መብትና ግዴታ ያለው ዜጋ እንለዋለን ማለት ነው። ዜግነት ግን ቅድም እንዳልኳችሁ it is refers to full memberships of the state የአንድ ሀገር ሙሉ አባል የመሆን ያንን ምን እንለዋለን ማለት ነው? ዜግነት እንለዋለን ማለት ነው። እሺ እንይሲ ከኖታችን ላይ before discussing the essence of citizenship እንግዲህ ዜጋ ማለት ምን ማለት ነው ካልነ a person who has specific right and responsibilities under the law በህግ ላይ የተቀመጠ ምን ያለው አልኳችሁ? መብትና ግዴታ ያለው። ያ ምን ላይ ነው የተቀመጠ ማለት ነው? በህግ ላይ ነው ማለት። citizens are guaranteed specific right and benefits of by the state. citizens are expected to follow their country's rule and defend it against of enemies of exchange። እንግዲህ ዜጎች ምን ማድረግ አለባቸው? ሀገራቸውን ህግና ደንብ መጠበቅ አለባቸው ይላል። ወይም ደግሞ መከተል አለባቸው። መብታቸውንና ምናቸውን ምን ማድረግ አለባቸው ማለት ነው? ጠላትን የመከላከል ግዴታ አለባቸው። ሀገሪቱ መብትና ግዴታ ሰጣቸው። ያንን መብት የመጠቀም መብት አላቸው። በዛ ደግሞ ከዛ ጀርባ ደግሞ ምን ማድረግ አለባቸው? የሀገራቸውን ህግና ደንብ የመጠበቅ ግዴታ አለባቸው። it against of enemies of exchange ጠላትን ሲመጣ ጠላትን የመጠበቅ ይህ ነው የሚለን እንግዲህ ማለት ነው። ስለዚህ ዜጋ የምንለው በህግ ላይ የተቀመጠ መብትና ግዴታ ያለው ነው ካልነ፣ ዜጋ ማለት ምንድነው አልኳችሁ? በህግ ላይ የተቀመጠ መብትና ግዴታ ያለው ነው። አስ ኢትዮጵያን ሲቲዝን እንደ ኢትዮጵያ ዜጋ we have expressed
አስ ኢትዮጵያ ሲቲዝን እንደ ኢትዮጵያ ዜጎች we have the right to express ourselves እንደ መብት አድርገን ራሳቸውን በራሳቸውን የመግለጥ to be protected by the law በህግ የመጠበቅ we are responsibilities እነዚህ መብቶች ሲሆኑ እንግዲህ ዜጋ ማለት ምንድነው ብያቸዋለሁ ቅድም ዜጋ ማለት በህግ ላይ የተቀመጠ መብትና ግዴታ ያለው ነው። መብት የምንላቸው ለምሳሌ ራስን የመግለጽ በህግ የመጠበቅ እነዚህ መብት ሲሆኑ ቢያ ሪስፖንሲቢሊቲ የምንላቸው ደግሞ ኦቢንግ ዘላው ለህግ ተገዥ የሚሆን ፓይንግ ታክስስ ግብር የመክፈል እነዚህ ደግሞ እንደ ኃላፊነት ይወሰዳሉ ማለት ነው። አዝ ሪዛልት ሲቲዝንስ ኦፍ ሳማን ሁ ሃቭ ራይት ቢ ኮልድ ሲቲዝን እንግዲህ ዜጋ የምንለው ሳማን ሁ ሃቭ ራይት ቱ ቢ ኮልድ ኦፍ ኤ ሲቲዝን መብት ያለው ሰው በሙሉ ዜጋ ልንለው እንችላለን ማለት ነው። ሲቲዝን ሪፈርስ ቱ ሪፈር ፉል ኤንድ አሁን ሲቲዝንሺፕ የሚለውን እንይ ማለት ነው። ሲቲዝንሺፕ ማለት ምንድነው አለ in return refers to full and responsibility membership of the state የአንድ ሀገር ሙሉ አባል መሆን ምን እንለዋለን ማለት ነው ዜግነት እንለዋለን ማለት ነው። in this section membership refers to political societies of which members of have reciprocal obligation of duty to the state and states have obligation protection the members እንግዲህ ሀገራት ያ ምንድነው ብያቸዋለሁ ሜምበርሺፕ የመሆን ነው አባል የመሆን ነው ይላል። ምን የመሆን ነው ይላል? አባል የመሆን የምን የአንድ ሀገር አባል የመሆን ዜግነት ያ ማለት መጠሪያ ማግኘት ማለት ነው። አይዴንቲቲ ማግኘት ማለት ነው። therefore citizenship legal status of an identity citizenship ማለት ምን ማለት ነው ይላል? legal status and an identity ማንነት ወይም ደግሞ መጠሪያ ማግኘት citizenship እንላለን ማለት ነው። ባጭሩ የዜግነትና የዜጋ ልዩነት ምንድነው ካልነ ዜጋ የምንለው በህግ ላይ የተቀመጠ መብትና ግዴታ ያለው ማለት ነው። it is refers to who has specific right and responsibilities under the law and citizenship ስንል ግን ምን ማለታችን ነው? it refers to full and responsibility of memberships of the state ማለት ነው። የአንድ አገር ሙሉ አባል የመሆን ያን ምን እንለዋለን ማለት ነው ሲቲዝንሺፕ እንለዋለን ማለት ነው። ከዚህ በመቀጠል ኬስ ስተዲ አለ። ኬስ ስተዲው ምን ይላል? it is a small village of there are two children እንግዲህ በአንድ ገጠራማ አካባቢ ሁለት ህፃናቶች አሉ ወይም ደግሞ ልጆች አሉ ማለት ነው። these were be children who helped their parents for various tasks and will be linked by their families as well as local communities ምንድነው የሚለው ይህ ኬስ ስተዲ በገጠራማው አካባቢ ስለ መብትና ስለ ግዴታ ለማስተማር የመጣ ኬስ ስተዲ ነው። እንግዲህ ቅድም እንደነገርኳቸው መብትና ግዴታ ያለው ዜጋ ልንለው እንችላለን ማለት ነው። ስለዚህ ተማሪዎች ብዙ አይነት መብቶች አላቸው ማለት ነው። የሰብአዊ መብትና ዲሞክራሲያዊ መብት አላቸው ማለት ነው። ስለዚህ የሰብአዊ መብት ከምንላቸው መካከል በህይወት የመኖር መብት ከቦታ ቦታ የመንቀሳቀስ የፈለጉትን እምነት የመከተል እነዚህ የመምረጥና የመመረጥ ደግሞ ዲሞክራሲ መብት እንደሆነን ተምራችኋል ማለት ነው። ከዚህ በፊት ክፍለ ጊዜያችሁ ከላወር ክላሳችሁ ላይ ማለት ነው። እነዚህ ተማሪዎች በእናት አባታቸው በስራ ምክንያት ከትምህርት ቤት ቀርተዋል። ስለዚህ መብታቸው ተጥሷል። ስለዚህ መብታቸው እንዴት ነው ማስመለስ ያለባቸው የሚል ነውና መምህሩ ሂዶ ተማሪዎችን ወደ ትምህርት ቤት መምጣት እንዳለባቸው ወላጆች ግን ያን ነገር እንዳልተቀበሉት የሚያሳይ ኬስ ስተዲ ነው ማለት ነው። አንብቡት። በጣም አስተማሪ ታሪክ ነው ማለት ነው። ቀጣይ የምወስዳችሁ ፊቸርስ ኦፍ ጉድ ሲቲዝንሺፕ ነው። እንግዲህ ፊቸርስ ኦፍ ጉድ ሲቲዝንሺፕ የጥሩ ዜጋ ባህሪያቶች የሚባሉት ማለት ነው። ወይም ካራክተሪስቲክ ኦፍ ጉድ ሲቲዝንሺፕ የአንድ ጥሩ ዜጋ ባህሪያት የምንላቸው ምን ምን ናቸው ካልነ ከዚህ በታች የተዘረዘሩትን ያጠቃልላል ማለት ነው። ፊቸርስ ኦፍ ጉድ ሲቲዝንሺፕ nobody has been either a good or bad citizens ማንም ሰው እንግዲህ ጥሩም ሆነ መጥፎ የሆነ ባህሪ የሚይዘው ጥሩም የሆነ መጥፎ የሆነ ባህሪ ሊኖረው ይችላል ማለት ነው። ጉድ ሲቲዝንሺፕ ጥሩ ዜጋ የምንላቸው ግን ምን ማለት ነው ማለት ነው? ከየት የተወሰዱ ናቸው? ጥሩ ዜጋዎችን ከየት ልንማር እንችላለን ማለት ነው? ከፋሚሊ ልንወስድ እንችላለን፣ ከኮሚኒቲ ልንወስድ እንችላለን፣ ከፍሬንድሺፕ ልንወስድ እንችላለን፣ ከቲቸር ልንወስድ እንችላለን። የጥሩ ዜጋ ልንማርባቸው የምንችላቸው ወይም ደግሞ ጥሩ ዜጋን ከማን ልናመጣ እንችላለን ካልን ከቤተሰቦቻችን ባህሪ ልንወስድ እንችላለን፣ ከማህበረሰቡ ልንወስድ እንችላለን። ከዛ ደግሞ ከማን ልንወስድ እንችላለን? ከጓደኞቻችን ልንወስድ እንችላለን፣ ከመምህሮቻችን ልንወስድ እንችላለን ማለት ነው። ከዚህ በታች የተዘረዘሩት የጥሩ ዜጋ ባህሪያቶች ወይም ደግሞ መገለጫዎች ናቸው ማለት ነው። ጥሩ ዜጋ መገለጫ ባህሪያቶች የምንላቸው አንደኛ ሪስፔክት አዘርስ ነው። ሌሎችም ምን የሚሉ ናቸው ማለት ነው?
የሚያከብሩ ነው ማለት ነው። ይህን ከየት ልንወስደው እንችላለን? ከፋሚሊ ቤተሰቦቻችን ሌሎች የሚያከብሩ ከሆነ ከነሱ ልንማረው እንችላለን። ከኮሚኒቲያችን ልንወስደው እንችላለን። ከማህበረሰቡ ልንወስደው እንችላለን። ከጓደኞቻችን ልንወስደው እንችላለን። ከመምህሮቻችን ልንወስደው እንችላለን ማለት ነው። ስለዚህ የጥሩ ዜጋ የምንማርባቸው ከነዚህ ሊሆን ይችላል ማለት ነው። ሌላኛው ሄልፕ ኦፍ አዘርስ ነው። ሌሎችን ምን የሚሉ ማለት ነው? የሚረዱ ማለት ነው። ሌሎችን ምን የሚሉ የሚያግዙ ወይም ደግሞ የሚረዱ ማለት ነው። ሌላኛው ደግሞ ሊስን አዘር ፒፕል ኦፒኒየን የሌሎችን ሀሳብ የሚያዳምጡ የኔ ብቻ ይሁን ሳይሆን የሚሉ የሌሎችን ሀሳብ ምን የሚሉ ማለት ነው? የሚያዳምጡ የሚጋሩ ማለት ነው። ሄልፕ ፒፕልስ ዊ ካን ሄልፕ ዘምሰልፍስ ራስን ከመርዳት በላይ ሌሎችን ደግሞ ለመርዳት የሚጥሩ ወይም ደግሞ የሚፈልጉ ማለት ነው። ሊቭስ ኢን ሃርሞኒ ዊዝ አዘር ሜምበር ኦፍ ሶሳይቲ ከሌላው ማህበረሰብ ጋር በጥሩ ግንኙነት ወይም ደግሞ በፍቅር አብረው የሚኖሩ ናቸው ማለት ነው። ጥሩ ዜጋ መገለጫ ባህሪያቸው ምንድን ነው ካልነ ሊቭስ ኢን ሃርሞኒ ዊዝ አዘር ሜምበርሺፕ ኦፍ ሶሳይቲ ከሌላው ማህበረሰብ ጋር በሰላምና በፍቅር የሚኖሩ ማለት ነው። ኢዝ ኦልዌይስ ዊሊንግ ቱ ለርንስ ይህ በተለይ ለእናንተ ለተማሪዎች በጣም አስፈላጊ ነው። ሁሌም ለመማር የሚጥሩ ወይም ደግሞ የሚፈልጉ ነው። ሁሌም እኛ የሰው ልጆች መማር አለብን ማለት ነው። ስለዚህ የጥሩ ዜጋ አንደኛው መገለጫ አድርገን የምንወስደው ሁሌም ለመማር የሚጥሩ እኔ አውቄያለሁ ብለው የማያቆሙ ማለት ነው። ከኔ በላይ እውቀት ለምንድን ነው የማይሉ ሰዎች ናቸው ማለት ነው። ጥሩ ዜጋ መገለጫ ባህሪያቸው ኢዝ አዌርስ ኦፍ ሂዝ ኦር ሄር ሶሻል ሪስፖንሲቢሊቲ ኤንድ በማህበረሰብ ውስጥ ያላቸውን መብትና ግዴታ የሚያውቁ ናቸው። ጥሩ ዜጋ የምንላቸው ተማሪዎች እንግዲህ ሁሌም ምን የሚሉ ናቸው? ለመማር የሚጥሩ ናቸው ብለናል ከላይ። ከዚህ ደግሞ በማህበረሰብ ውስጥ ያላቸውን ኃላፊነትና መብት የሚያውቁ ናቸው ማለት ነው። እንግዲህ ተማሪዎች ዛሬ ያስተማርኳችሁ ሁለት ርዕሶችን ነው። የመጀመሪያው ዴፊኒሽንስ ኦፍ ሲቲዝን ኤንድ ሲቲዝንሺፕ የሁለቶቹ ልዩነቶች ምን እንደሆነ አይተናል። ሲቲዝን ስንል ኤ ፐርሰን ሁ ሃዝ ስፔሲፊክ ራይት ኤንድ ሪስፖንሲቢሊቲስ አንደር ዘ ላው ብለናል ማለት ነው። በህግ ላይ ምን ያለው ብለናል? መብትና ግዴታ ያለው ሰው ምንድን ነው ብለናል ማለት ነው? ዜጋ ነው ብለናል ማለት ነው። ዜግነት የምንለው ግን ኢት ኢዝ ሪፈርስ ቱ ፉል ሜምበርሺፕ ኦፍ ስቴት ማለት ነው። የአንድ ሀገር ሙሉ አባል ወይም ደግሞ መጠሪያ ማግኘት ማለት ነው። ለምሳሌ ተማሪዎች እናንተ መጠሪያችሁ ማን ነው? ኢትዮጵያዊ ዜግነታችሁ ምንድነው ሲባል ኢትዮጵያዊ ተላላችሁ ማለት ነው። ያን መጠሪያ ማግኘት ዜግነት እንለዋለን ማለት ነው። ስለዚህ የሁለቶቹ ልዩነቶች መብትና በህግ ላይ የተቀመጠ መብትና ግዴታ ያለው ካለ ይሄ ዜጋ ነው ማለት ነው። ስለዚህ አይዴንቲቲ ማግኘት ግን መጠሪያ ወይም ደግሞ ማንነት ማግኘት ግን ምንድነው ማለት ነው? ሲቲዝንሺፕ ነው ማለት ነው። ሌላኛው የጥሩ ዜጋ መገለጫ ባህሪያቶችን አይተናል ማለት ነው። እንግዲህ ጥሩ ዜጋ መገለጫ ባህሪያቶች ብዙ ናቸው። ከብዙ በትንሹ ግን ጥሩ ዜጋ ለመሆን የምትማሩባቸው እናንተ ከቤተሰቦቻችሁ፣ ከማህበረሰቡ፣ ከጓደኛችሁ፣ ከመምህራኖች ሊሆን ይችላል ማለት ነው። ስለዚህ ጥሩ ዜጋ ነው የምንላቸው ባህሪያቶች ወይም ደግሞ መገለጫዎች አንደኛው ሌሎችን የሚያከብሩ ነው። ሪስፔክት አዘርስ ለምሳሌ ጓደኞቻቸውን፣ ቤተሰቦቻቸውን፣ ማህበረሰቡን የሚያከብሩ። ሄልፕፉል ኦፍ አዘር ሌሎችን የሚጠቅሙ ወይም ደግሞ ለሌሎች ጥቅም የሌሎችን ሀሳብ የሚያዳምጡ የኔ ብቻ ይሁን የማይሉ ዜጎች ናቸው ማለት ነው። ሄልፕ ፒፕልስ ኦፍ ካንቱ ሄልፕ ዘምሰልፍስ ራስን ከመጥቀም በላይ ሌሎችን የሚጠቅሙ ማለት ነው። ያ ማለት ሌሎችን ለማገዝ የሚፈልጉ ማለት ነው። ሊቭስ ሃርሞኒ ከሌላው ማህበረሰብ ጋር ሳይጣሉ በፍቅር የሚኖሩ ማለት ነው። ኦልዌይስ ዊሊንግ ኢዝ ኦልዌይስ ዊሊንግ ቱ ለርን ሁሌም ለመማር የሚፈልጉ ማለት ነው። እኔ አውቄያለሁ ብለው የማያቆሙ ሰዎች ናቸው ማለት ነው። ጥሩ ዜጋ መገለጫቸው ባህሪ ማለት ነው። ሌላኛው መጨረሻው ኢዝ አዌርስ ኦፍ ሂዝ ኦር ሄር ሶሻል ሪስፖንሲቢሊቲስ ኤንድ ራይትስ የዜጎችን መብትና ግዴታ የሚያውቁ ማለት ነው። የዛሬው ክላሳችን ይህንን ይመስላል ተማሪዎች። ቀጣይ እንዲሰራላችሁ የምትፈልጉት ኮመንት ላይ ታስቀምጡልኛላችሁ ማለት ነው። ሌሎች አዲሶች የምንሰራቸው እንዲደርሷችሁ ማለት ነው ሼር፣ ኮፒ ኤንድ ሰብስክራይብ ማድረግ እንዳይረሳ። የደወል ምልክቷን ተጫኑ። አመሰግናለሁ። ቲቸር ሙሉጌታ ነኝ ከሲቲዝንሺፕ አካዳሚ። ሼር፣ ኮፒ ሊንክ እና ሰብስክራይብ በድጋሚ እንዳይረሳ። ሰላም ሁኑ። መልካም ጊዜ። ይህን እረፍታችሁን ከኔ ጋር እንድታሳልፉ ሲቲዝንሺፕን ግሬድ 7 እና ግሬድ 8ን እንድሰራላችሁ ኮመንት አድርጉ። የምትፈልጉትን ፓርት ጠይቁኝ። አመሰግናለሁ። ቴንኪው። ሰላም ሁኑ።